ሰላም ሰላም እንዴት ናችሁ? የዩቲዩብ ተከታታዮች እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ እያልኩኝ እንግዲህ ዛሬ ከልጄ ጋር ወደ መጫወቻ ቦታ እየሄድን ነው። ልጄ እንግዲህ መጫወት የሚፈልገው ነገር ነበረ። እሱን ይዘን ወደዛ እየሄድን ነው እና ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። አሁን እንግዲህ እኔ መኪና ውስጥ ነን። ያው ልጄም አለ እኔም አለው። መጀመሪያ መሄድ የሚፈልገው እንግዲህ ወደ መጫወቻ ቦታ ማለት መኪና መንዳት ነው የሚፈልገው እና እዛ ነው መጀመሪያ እየሄድን ያለ ነው። ትንሽ ከሰፈራችን የ15 ደቂቃ መንገድ ትንሽ ራቅ ይላል። ወደዛ እየነዳን ሄደን እዛ ደርሰን ልክ ስንደርስ ገና ነበረ ልጆቹ ምናምን አልተሰበሰቡም ነበር። እንደ አጋጣሚ እሱ የሚፈልገውን መኪና እንግዲህ አላገኘም። ግን ቢሆንም ዝም ብለን ከምንመለስ ትንሽ ነገር ነድቶ ተጫውቶ ይመለሳልንና ያው ሌላ ቦታ ነው መጫወት የሚጫወተው። ኳስ የሆነ ኳስ ነው ምንድነው እኔ ስሙን አላውቅም። እሱን መወርወር ይፈልግ ነበረ። ከዛ ትንሽ ነዳና እዚህ ጋር ቦታው እዚህ ጋር ነው። ትንሽ ነዳ 10 ደቂቃ 15 ደቂቃ መኪናዋን ከነዳ በኋላ ግን አሁን እዚህ ጋር ታዩታላችሁ እየነዳ ነው። መኪናዎች አልነበረችም። ትልቅ መኪና ነበረ ግን አልነበረም እዛ የሄድንበት ቦታ ላይ መኪናው። እችን እንግዲህ ትንሽ ነዳ አደረገ። ትንሽ አምሮቱን ተወጣ። ግን ለሱ ትንሽ ነበረች መኪናዋ። እሱ ትልቅ ስለሆነ 4 አመቱ ነው። ግን ያው እች መኪና ትንሽ ናት፣ ለትንሾች የምትሆናት። ግን እሷን ትንሽ ነዳ ምናምን አደረገ። ደስ አለው ምናምን ተጫወተ። እችን ከነዳን በኋላ እንግዲህ ያው ዞር እያለ ያያል። ደግሞ እኮ ሌላ ሰው እንዳይ ኳስ የሚጫወቱ ልጆች አሉና እነሱ እንትን እንዳይሉት የሆነ እንዳይመቱት ወይ ምናምን ፈርቶ መሰለኝ እየዞረ ያያል። እኔ ከአጠገቡ ነኝ እንግዲህ እየተከተልኩት ነው። በዚህ ጋር በዛ ምናምን እያልኩት ነው፣ ዳይሬክሽን እያሳየሁት ነው። ልጆች ግን ፈጣን ናቸው። አሁን እቺ መኪና እንግዲህ በእግር ፕረስ ተደርጋ እንደ ትልቅ መኪና የምትነዳ ናት። ሪሞት ምናምን አይደለችም እና ገርሞኛል እንደዛ አድርጎ መንዳቱ። በጣም ፈጣኖች ናቸው ልጆቹ። እየነዳ እየተጫወተ ምናምን ብቻ ደስ አለው። ዞር እያለ ልጆቹም እንዳይመቱት በኳስ ምናምን እያየ ይሄ ቦታ መጫወቻ ቦታ ነው ለሁሉም ሰው እና ፐብሊክ ስለሆነ ችግር የለውም። እንግዲህ እዚህ ጋር ደግሞ እንግዲህ መጫወቻ ቦታው ጋር ልንሄድ ወደ መኪና እየገባን ነው። ሌላ ኳስ ወረውራለሁ ስላለ ኳስ መወርወር ፈልጓል። እንግዲህ ወደዛ ቦታ ደግሞ ሌላ ሞል ውስጥ ነው የምንሄደው። መጀመሪያ እዚህ ጋር ትንሽዬ ትሬን አብረን ራይድ አደረግን። ሰውየው ራይድ እያደረገን ነበረ። የሆነ ሰው ማለት ትሬኑን ራይድ የሚያደርገው ሰው እያለ እሱን እዚህ ጋር እንግዲህ ተቀምጠን እጅ ወደ ላይ ማውጣት አይቻልም፣ መቆም አይቻልም፣ መቀመጥ ብቻ ነው የሚቻለው አለን ሰውየው የሚነዳው። እሺ ብለን አክሰብት አደረግን። ጨረስን፣ ነዳን። ከዛም በኋላ ያው እንግዲህ በቂ ነው በሚለው ማለት በስንት ደቂቃ ይሆናል አይ ቲንክ አላቅም 2 ዙር ነው ያዞረን። እኔ እንጃ ደቂቃውን እንኳን አልያዝኩትም። ግን 2 ዙር ዞርን። እዚህ ጋር ጨለማ ነበረ። ልጄ እንግዲህ ያው ትንሽ የፈራ ይመስላል። ጨለማ እንደ ዋሻ እንዲመስል ያው ሰርተውለት ነው ዋሻ እንዲመስል። ልጄ ትንሽ እንትን ብሎ ነበረ። ግን ደስ ብሎት ነው የዋለ። የዛን ቀን በጣም ደስ ብሎታል ከሌላው ቀን በተለየ። ደስ ስላለውንም ደስ ብሎኛል። ያው እንግዲህ ውሃ ዳር ነው ትሬኑ ያለው። የሄድንበት ቦታም ውሃ ዳር ነው። እንግዲህ እዚህ እኛ የምንኖርበት ሀገር እንግዲህ ያው ቱሪስት ዴስቲኔሽን ከሚባል ቦታ አንድ ቦታ ነው ማለት ነው የቦታ። እዛ ያው ከስተመር አልነበረውም ሰውየው። ግን እንደአጋጣሚ ብሎ ከኛ በፊት እናትና ልጅ ነበሩ። ከዛኛ ገባን። ከዛ ይሄንን ጨረስን። ከዛ ልጄ ግን የሚወረወረው ኳስ የሚወረወረው ቦታ መሄድ ፈልጎ ስለነበረ እንድንመለስ አባቱን ጠየቀ። እሺ ተባባልን። ከዛ ተመለስን። ወደ ሌላኛው ሞል ውስጥ ነው። ግን እዛ ሞል ውስጥ ያየሁት ማለት ነው ወይኔ በስማም ብራችሁን ነው ጨረሳችሁ የምትወጡት ማለት ነው። ልጆቹ የሚጫወቱት ቦታ ልክ 5 ደቂቃ ይሆናል ትከፍሉና
ትንሽ እየተጫወታችሁ ከዛ ይቆማል ማለት በቃ ሞኒተር የተደረገ ነው መጫወቻ ቦታውና ሌባ በሉት ዘመናዊ ሌባ በሉት እና ማለት ነው። አንድ ነገር ልክ ታፕ አድርገን ከፍለን ወይ 7 ብር ወይ በዚህ ሀገር 7 ወይም 8 ብር ምናምን እንከፍልና 5 ደቂቃ አይሆንም ልጆቹ የሚጫወቱት፣ ከዛ ወዲያውኑ ይቆማል። በቃ ከዛ ድጋሚ መክፈል አለባችሁ፣ ካልከፈላችሁ አይሰራም። ሌላ ደግሞ እንደዚህ ፕረስ አድርጋችሁ እንደዛው የሚወጣ መጮች ነገር አለ። እሱ ጋም እንዳጋጣሚ ሆኖ አልቀረስኩም፣ ግን ወይ እኔ እዛ ቦታ ኧረ በስመ አብ ይሄኛው የሚወረወረው ቦታ መጫወቻው እሱ ይሻላል እንጂ ይሄኛው ዝም ብሎ ታፕ ተደርጎ ወዲያውኑ ትንሽ ተጫውታችሁ በቃ ያልቃል፣ ሌላ ሰው ይመጣል። እና ገርሞኝ ወይ ሲስተም አልኩኝ። እንደው ሲስተም የሚገርም ሲስተም ነው ያለ እዚህ ሀገርና መጫወቻ አዘጋጅተው ቢያንስ በደንብ አይጫወቱም። ትንሽ ይጫወቱና ማለት መኪና ወይም ቆይ አሳያችኋለሁ መኪናውን ማለት ነው። መኪናውን አለ ራይድ እያደረገ ነበረ እና እሱ እንኳን 750 ነበረ የከፈልን እና ሌሎቹ ደግሞ አሻንጉሊት ምናምን ነገር ውስጡ ምናምን ያደርጉና ከፍላችሁ ልክ ይዛችሁ ልታወጡ ስትሉ ይዛትና ማለት ነው ትንሽ ከፍ እንዳለ ይጥላታል። ቶሎ በቃ አለቀ። ከዛም በኋላ እና በጣም የገረመኝ ሞል ነው እዚህ ሞል ውስጥ እና ረበስማ እንዳለ የሌለ ጥቁር የለም። በቃ እዛ ልጆቻቸውን ይዘው ምናምን ነገር ስፔንድ ያደርጋሉ ምንቸውን። ግን ያው ቤቢ ፈልጎ ስለነበረ ይሄኛው ኳስ የሚወረወረው እሱ ተራችን እስኪደርስ ነበር ይሄኛውን እየሞከርን የነበረና ግን ሳታውቁት በጣም ብዙ ብር ነው የምታወጡ እንደዛ አይነት ቦታ ላይ ስትሄዱና ያው ልጅ ስለሆነ ደስ እንዲለው እስኪ ሞክር ብዬ ሳስሞክረው ረበስማ እንዴ ቶሎ የሚቋረጠው ነገር እስከፍዬ በቃ እስኪንጀምር ብዬ ሳልጀምር ያልቃል። በቃ ክፈይ ይለሻል። ካርድ አላቸው ራሱን የቻለ ካርድ አለን። የምን ማሽን እንደሆነ ስሙንን ያላወቅኩትም ግን የሆነ እንደ ማሽን ነው። በቃ የማሽን መጮች አይነት ነገር ነው። ከዛ እዚህ ጋር ደግሞ ናስኪ ፊሽ እዚህ ጋር ፊሽ አለና ውሃ አለ ከታች ነው። ልጆቹም ማሳያዩ ነበረ። እስኪ እኛም አብረን እስኪ አሳናኒ ብዬ እያሳየሁት ነበረና አሳዎቹ እዚህ ጋር በዚህ በኩል ያሉት ጥቁር አሳ ናቸው። ግን በዛኛው በኩል በቃ ከለርፉል የሆኑ አሳዎች ምናምን ነበሩና እሱ ማታ ስለነበረ ስንወጣ ስለነበረ አልቀረስኩም። ብርድ ስለነበረ ቶሎ ወደ መኪና መግባት ፈልጌ ስለነበረ አልቀረስኩም። ግን ይሄ ሞል እኔ ግቢው ምናምን ተመችቶኛል። ውስጡ ገብታችሁ ግን ከመዘረፋችሁ ውጭ ላይ በጣም ነው ደስ የሚለውና በጣም ደስ ያለ ቦታ ነው። ግን ውስጥ ገብታችሁ ልጆቻችሁን ይዛችሁ ወይ ናራ አላቅም ወይ ፕላን አድርጋችሁ ከስንት ቀን አንዴ ይሄን ያህል ብር አውጥቼ ለሱ መጫወቻ ምናምን ተብሎ ካልሆነ በቀር ድንገት የሚኬድ ከሆነ በቃ ሳታስቡት የምታወጡት ብር በጣም ብዙ ነውና ይሁን ብለን እንግዲህ ያው ቤቢ ፈልጎ ስለነበረ ብዙም መጫወቻ ቦታ እንደዚህ ይዘን አንሄድም ነበር። ይሄኛውን ደግሞ በቃ ሲጠይቅ ስለነበረ ውሰዱኝ ሲል ስለነበረ ለምን ዛሬ እስኪውጣለት ብለን ሄድን እና እንግዲህ እኔ ቦታው ተመችቶኛ አንዴ ወደ ላይ አንዴ ወደ ታች ምናምን እየዞርኩ ነበረ። ግን ደስ ይላል። አንዳንድ ቀን ያው ከስንት ቀን አንዴ እንደዚህ ወጣ ብሎ ያ ዘና ማለት ደስ ይላልና ብዙም ባይሆንም ደስ ብሎኝ ዘና ያለበት ቦታ ነው። እንግዲህ ያው ስትወጡ ብዙ ወጪ አለ። ይሁን አንዳንድ ጊዜ እንደዚህ አይነት ወጪዎች ይኖራሉ። ግን አክሰፕት ማድረግ አለብንና ደግሞ ልጆች ደስ ስለሚላቸው እነሱን ለማስደሰት ስለሆነ እንግዲህ ቤቢም ተመችቶት ደስ ብሎት ደግሞ እንዳጋጣሚ ወይዘሩም ደስ ይል ነበረና በጣም ደስ ብሎት ሲጫወት ቆይቶ ምናምን አምሽተን ነው ማለት ነው ወደ ቤት የተመለስነውና ደስ ይል ነበር። እዚህ ጋር ከመግባታችን በፊት ነው እንግዲህ ወደ ሞሉ ወደ ውስጥ ማለት ነው። ወደ ውስጥ ስገቡ ሞሉ ሆቴል በሉት በቃ አንዳንድ ሆቴሎች ላይ ቦርሳችሁ ተፈትሾ ምናምን ነው የምትገቡት እና ይሄኛውም አብዛኛውን ምግብና የመጫወቻ ቦታ ብቻ ነው ያለው እንጂ ይሄ ነው እንግዲህ መኪናው። ይሄንን መኪና እንደዚህ ራይድ እንዲህ ለመወዛወዝ ማለት ነው እንዲህ ለመወዛወዝ ብቻ ነው ያን ያህል 750 ነው የምታወጡት። ግን ይወዛወዝና ትንሽ ደቂቃ በኋላ ይቆማል። ግርም ምን ያለኝና
ከጀርባ ያለው ደግሞ የሚወረወረው ይሄ ኳስ ነገር ሆኖ የሚወረወረው እኔ ስሙን ብዙ አላውቀውም። እሱን እየጠበቅን ወረፋችን ገና ስለነበረ በጣም ሰዓት ይወስዳል። ያው በማለት ጌም ስለሆነ እሱን ለመጫወት እየጠበቅን ከሚደብረው ብዬ ነበረ ይሄኛውን እየከፈልኩ፣ ግን ቶሎ ነው የሚያልቀው፣ ቶሎ 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 እና በጣም ቤቢ ራሱ የሆነ ሰዓት ላይ በቃ ቶሎ ልቅ ሲል መቆየት ነው የፈለገው አንድ ቦታ ላይ እና ሁሉንም መሞከር ከዛ ቀስ በቀስ እያስሞከርኩት ነበረ። ደስ ብሎታል። እና እዛ ስንወረውር ምናምን ያለውን ፓርት ደግሞ በሌላኛው ቪዲዮ ቀርጬ አሳያችኋለሁ ማለት ነው። ይሄኛው እንግዲህ እዚህ ጋር ይሄን እየነዳ እንግዲህ ያልቃል ማለት ነው። እና ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። እንግዲህ ሌላ ቪዲዮ ኳሱን ስንወረውረው ያለውን ቪዲዮ ደግሞ በሌላኛው ቪዲዮ ቀርጬ ኤዲት አድርጌ ፖስት ላችኋለሁ ማለት ነው። ይሄኛው እዚህ ጋር ከዚህ በላይ ኤዲት ማድረግ ስላልቻልኩኝ ይሄንን ያክል ነው ኤዲት የማደርገው ማለት ነው። እና ያው ብዙም እንዳይሆን እንዳይሰለችም በሚል ነው። ከዛም በላይ ከቀረጽኩት ወደ እንትን ይሆናል፣ ቦሪንግ ይሆናል፣ ቪዲዮ ረጅም ይሆናል። እና አጠር ቢል አሪፍ ነው። እንግዲህ እዚህ ጋር አያችሁት አይደለ? በስንት 2 ደቂቃ ምናምን አለ